ሰላም የፔግ ቴክ ቤተሰቦች፣ ኪቦርዳችን ለምን እንደ ABCD አልተደራደረም ብለው አስበው ያውቃሉ? RTY የሚለው ስም ከየት መጣ? ዛሬ ማውዝን ሳትነካ ፋይል ማተም፣ ማስቀመጥ እንዲሁም ኮምፒውተርን ሪስታርት ማድረግ የሚያስችሉ ምስጢራዊ የኪቦርድ ቁልፎችን በቀላሉ እንማራለን። አብዛኞቹ ኪቦርዶች ተመሳሳይ ቢሆኑም በላፕቶፕ እና በዲስክቶፕ መካከል አንዳንድ ልዩነቶች አሉ። UWERTY የሚባሉ የፊደል አቀማመጥ የመጣው ከታይፕራይተር ዘመን ነው። ፊደላቱ በፍጥነት እንዲጻፍ በጥንቃቄ ተዘጋጅተዋል። በተጨማሪም በትልቅ ፊደል የተጻፉ ላርጅ ፕሪንት ኪቦርድ የሚባሉ ኪቦርዶችም አሉ። እነዚህ በኪቦርድ መሃል ያሉት ዋናዎቹ የፊደል፣ የቁጥር እና የምልክት ቁልፎች ናቸው። ትልቅ ፊደል ለመጻፍ ሽፍት እንጠቀማለን። ሁሉንም በካፒታል ሌተር ለመጻፍ ካፕ ሎክስ እንጠቀማለን። ባክስፔስ ደግሞ ከቀኝ ወደ ግራ ጽሑፍ ለማጥፋት ይረዳናል። በኪቦርዱ በቀኝ በኩል ያለው የቁጥር ሰሌዳ ቁጥሮችን በፍጥነት ለመጻፍ በጣም ጠቃሚ ነው። ነገር ግን ቁጥሮችን ለመጻፍ ስትሞክር ከርሰሩ የተንቀሳቀሰ ካልሆነ ናምሎክ ጠብቶ ሊሆን ይችላል። ናምሎክ ሲጠፋ ቁጥሮችን እንደ አቅጣጫ መቆጣጠሪያ ይሰራሉ። አራው ኪስ በጽሑፍ ውስጥ በፍጥነት ለመንቀሳቀስ ይረዳሉ። ሆም ቁልፍ ወደ መስመሩ የመጀመሪያው ይወስዳል። ኢንድ ደግሞ ወደ መጨረሻው ይወስዳል። ዲሌት የሚባለው ቁልፍ ከባክስፔስ በተቃራኒው ከከርሰሩ በስተቀኝ ያለውን ጽሑፍ ያጠፋል። ታብ ቁልፍ በጽሑፍ ጊዜ ክፍተት ለመስጠት ወይም በፎርም ላይ ከአንዱ ሳጥን ወደ ሌላው ለመሄድ ይጠቅማል። F1 ሁልጊዜ የሄልፕ መስኮት ይከፍታል። ኤስኬፕ ወይም ESC ደግሞ የከፈትነውን መስኮት ለመዝጋት ይጠቅማል። እነዚህ አቋራጭ ቁልፎች ስራዬን በጣም ያፋጥናሉ። ኮንትሮል ፕላስ S ሴቭ ለማድረግ፣ ኮንትሮል ፕላስ P ፕሪንት ለማድረግ፣ ኮንትሮል ፕላስ አልት ፕላስ F ፋይል ሜኑ ለማግኘት፣ ኮንትሮል ፕላስ አልት ፕላስ ዲሌት ሪስታርት ወይም ታስክ ማናጀር ለማየት። እነዚህ በየቀኑ ብትጠቀም ኮምፒውተሩን በፍጥነት መቆጣጠር ትችላለህ። በዊንዶውስ ሴቲንግ ውስጥ የኪቦርድን ፍጥነት ማስተካከል ትችላለህ። አንድን ቁልፍ ተጭነን ስንቆይ የሚደገምበትን ሪፒት ሬት መቀየር ይቻላል። እንዲሁም የከርሰር ብሊንክ ሬት ማስተካከያ ለአይን ድካም ያላቸው ሰዎች ጠቃሚ ነው። ኪቦርድን በደንብ ለመለመድ ዋናው ምስጢር በየቀኑ መጠቀም ነው። እንደ ማቪስ ቤከን ያሉ የታይፒንግ ማለማመጃ ፕሮግራሞችን መጠቀም ትችላላችሁ። ቪዲዮውን ከጠቀማችሁ ላይክ አድርጉ። ሰብስክራይብ በማድረግ የፌግ ቴክ ቤተሰብ ሁኑ። በሚቀጥለው ቪዲዮ እስክንገናኝ ቻው።